ጤና ይስጥልን የተከበራችሁ የሽኒጋ ብሮድካስቲንግ ሰርቪስ ተመልካቾቻችን፣ አማርኛ ዜና ይዘን ተገኝተናል። ከዜናዎቹ ጋር ራህመት ሲራጅ ነኝ። የኦሮሞ ነጻነት ሰራዊት በመካከለኛው ኦሮሚያ ሰለጠናቸውን የነጻነት ታጋዮች አስመረቀ። አዲሶቹ የኦሮሞ ነጻነት ሰራዊት ተመራቂ የነጻነት ታጋዮች ከዚህ ቀደም በሰላማዊ መንገድ በባዶ እጃቸው ሲታገሉ የነበሩ ቄሮና ቀሪዎች መሆናቸው ተገልጿል። የአብይ አህመድ አስተዳደር በቄሮች ትግል ወደ ስልጣን ከመጣ በኋላ ከፍተኛ ዋጋ የከፈሉ ቄሮችን በጠላትነት በመፈረጅ ሰላማዊ የትግል መንገዶችን ዘግቷል። የትግላቸውን ውጤት የተቀሙና በአብይ አህመድ የተከዱ ቄሮች በሰላማዊ መንገድ መብታቸውን መጠየቅ ባለመቻላቸው በብዛት ወደ ኦሮሞ ነጻነት ሰራዊት በመቀላቀል ለሚቀጥለው የትግል ምዕራፍ ራሳቸውን አዘጋጅተዋል። የኦሮሞ ነጻነት ሰራዊት መካከለኛው እዝ አዲስ የነጻነት ታጋዮች በማሰልጠን ለሚቀጥለው ግዳጅ ዝግጅቱን ማጠናቀቁን ተናግሯል። ስልጠናውን ጨርሶ ወደ ሰራዊቱ የተቀላቀለው ኃይል ለነጻነት ትግሉ ተጨማሪ ብርታት የሚሆን ነው ተብሏል። የኦሮሞ ነጻነት ሰራዊት መካከለኛው እዝ በተደጋጋሚ አዲስ ኃይሎችን በማሰልጠን ለትግል ማሰማራቱ ይታወሳል። የኦሮሞ ነጻነት ሰራዊት በማዕከላዊ ኦሮሚያ ያለውን ኃይል እያጠናከረ መምጣቱ ለኦሮሞ ሕዝብ የነጻነት ትግል መሳካቱ ወሳኝ እርምጃ መሆኑ ተገልጿል። በጉጂና በቦረና ዞኖች ወደ 400,000 ገደማ ሰዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው ተነገረ። በኦሮሚያ ክልል በሚገኙት የጉጂና ቦረና ዞኖች 395,000 ሰዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው ተነግሯል። በዞኖቹ ለምግብ እጥረት ሰበብ የሆነው የዝናብ እጥረት መሆኑ የሁለቱ ዞኖች አደጋ ስጋትና ስራ አመራር ኮሚሽን ኃላፊዎች ነግረውኛል ብሎ ሪፖርተር ጋዜጣ አስነብቧል። የጉጂ ዞን የአደጋ ስጋት ስራ አመራር ኮሚሽን ኃላፊ የሆኑት አቶ ተስፋዬ ገመቹ እንደገለጹት በዞኑ በሚገኙ ቆላማ አካባቢዎች የሚገኙ ገበሬዎች ባለፈው የምርት ጊዜ ባጋጠመው የዝናብ እጥረት ምክንያት በቂ ምርት አላገኙም ያሉ ሲሆን በጉጂ በአሁኑ ወቅት በዞኑ ከሚገኙ 13 ወረዳዎች መካከል 6ቱ ድርቅ ተከስቷል። ይህን ተከትሎም በዞኑ በአሁኑ ወቅት በአጠቃላይ 229,000 ያህል ሰዎች አስቸኳይ የምግብ ድጋፍ ይፈልጋሉ ብለዋል። ከዚህም የምግብ ድጋፍ ከሚያስፈልጋቸው ሰዎች መካከል ሴቶችና ህፃናት እንደሚገኙበት ነው የገለጹት። በሌላ በኩል የቦረና ዞን የአደጋ ስጋት ስራ አመራር ኃላፊ አቶ ሊበን ከበደ በበኩላቸው በዞኑ የሚገኙ ሁሉም ዞኖች በሚባል መልኩ በድርቅ ተመተዋል። እንደ ኃላፊው ከሆነ በአሁኑ ወቅት 166,000 ሰዎች አስቸኳይ የምግብ ድጋፍ ይፈልጋሉ። በዞኖቹ ያለውን የምግብ እጥረት ለመቅረፍ የመንግስትና የግል ተቋማት ድጋፍ እያደረጉ እንደሚገኙ የገለጹት ኃላፊው ከችግሩ ስፋት አንጻር ድጋፉ አነስተኛ ነው ብለዋል። በሰሜኑ ጦር የተሳተፉ ህፃናት ሌሎች ወደ አስከፊው ጦርነት እንዳይገቡ ጥሪ አቀረቡ። በትግራይና በአማራ ክልሎች መካከል እየተካሄደ ባለው ጦርነት ውስጥ የተሳተፉ ህፃናት ጦርነቱ አስከፊ በመሆኑ ሌሎች በጦርነቱ ላይ እንዳይሳተፉ ጥሪ አቅርበዋል። የብልጽግና መንግስት አገዛዝ ህፃናትን በጦርነት ውስጥ መማገዱ አነጋጋሪ ጉዳይም ሆኗል። በትንሽ ጊዜ ወታደራዊ ስልጠና ወደ ብልጽግና ጦር ከተቀላቀሉት ህፃናት መካከል የ15፣ 16 እና 17 ዓመት ልጆች ይገኙባቸዋል። ለአካለ መጠን ያልደረሱና በብልጽግና ጦር ውስጥ የተማገዱ ህፃናት በጦርነቱ ምክንያት ወላጆቻቸውን ማጣታቸውን ተናግረዋል። ይህ በእንዲህ እንዳለ በብልጽግና አገዛዝ ላይ የአብይ አህመድን ጨምሮ የበርካታ ባለስልጣናት ልጆች በወላጆቻቸው ከለላ ውስጥ ሆነው በውጪ ሀገሮች ጭምር የመማር እድል ሲያገኙ የደሃ ልጆች ግን በትርጉም የለሽ ጦርነት ውስጥ የእሳት እራት መሆናቸው በመግለጽ በስርዓቱ ላይ ጠንከር ያለ ውግዘት እየቀረበ ነው። ሩሲያ የሰሜን ኢትዮጵያ ጦርነት ተፋላሚ አካላት ያለ ቅድመ ሁኔታ ተኩስ አቁም እንዲያደርጉ ጠየቀች። ሩሲያ የሰሜን ኢትዮጵያ ጦርነት ተፋላሚ አካላት ያለ ቅድመ ሁኔታ የተኩስ አቁም እንዲያደርጉ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ጠየቀች። በጉዳዩ ላይ የተናገሩት የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በፌዴራል መንግስትና በህወሓት ኃይሎች መካከል የሚካሄደው ጦርነት ተባብሶ መቀጠሉን መረዳታቸውን ገልጸው አገራቸው ተፋላሚ አካላት ያለ ቅድመ ሁኔታ ተኩስ አቁም እንዲያደርጉ ፍላጎቷ መሆኑን አሳውቀዋል። ሩሲያ በትግራይ ክልል ተቀስቅሶ ካለፉት ዓመት ሰኔ ወር ወዲህ ወደ አጎራባች አገር አፋርና አማራ ክልሎች የተስፋፋውን ጦርነት ኢትዮጵያን አስመልክቶ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሚያካሂዳቸው ስብሰባዎች በአብዛኛው ከኢትዮጵያ ጎን ስትቆም የቆየች ናት።
ሀገሪቱ ከቻይና ጋር በአንድነት በመሆን የትግራዩን ጦርነት ለማስቆም በጸጥታው ምክር ቤት ሲደረጉ የነበሩ ጫናዎችን ትቃወማለች። ሩሲያ በጸጥታው ምክር ቤት ባንጸባረቀችው አቋም ከፌደራል መንግስት በኩል አብይ አህመድ የምስጋና ደብዳቤ የተጻፈላት ሲሆን የመንግስት ደጋፊዎችም ሀገሪቱን አጋርና ወዳጅ አድርጎ በማወደስ በማህበራዊ ሚዲያ ላይ ከቻይና ጋር ሲያወድሱ ቆይተዋል። ሀገሪቱ በጦርነቱ ላይ ያሁን አይነት መግለጫ ስታወጣ ለመጀመሪያ ጊዜ ነው። በሰሜን ኢትዮጵያ ተባብሶ የቀጠለው ጦርነት በድርድር እንዲቋጭ አሜሪካን ጨምሮ ሌሎች ሀገራትም ሲወተውቱ ቆይተዋል። የአሜሪካ መንግስት ይህ የማይፈጸም ከሆነ በኢትዮጵያ ላይ ማዕቀብ ለመጣል በፕሬዝዳንቱ በኩል ትዕዛዝ መፈረሙ አይዘነጋም። ይህ ጦርነት ከጀመረ ከ10 ቀናት በኋላ 1 ዓመት የሚደፍን ሲሆን በጦርነቱ በርካታ ህይወቶች ሲቀጠፉ በሚሊዮኖች የሚቆጠሩ ኢትዮጵያውያን ደግሞ ተፈናቅለዋል። ወደ ደሴና ኮምቦልቻ ከተሞች ሲደረግ የነበረው የትራንስፖርት አገልግሎት ተቋርጧል። ወደ ደሴና ኮምቦልቻ ከተሞች ሲደረግ የነበረው የትራንስፖርት አገልግሎት ከደህንነት ስጋት የተነሳ መቋረጡን ምንጮች ገለጹ። ጦርነቱ ወደ መሃል የሀገሪቷ ክፍል ገፍቶ ከመምጣቱ ጋር ተያይዞ ከፊንፊኔ ወደ ደሴ ሲደረግ የነበረው የህዝብ ትራንስፖርት መቋረጡን ምንጮች አክለው ተናግረዋል። ከ2 ወር በፊት የትግራይ ኃይሎች የራያንና ቆቦ ከተሞችን መቆጣጠራቸውን ተከትሎ ከብልጽግና ኃይሎች ጋር ጦርነት እያካሄዱ መቆየታቸው ታውቋል። የትግራይ ኃይሎች በሰሞኑ የመልሶ ማጥቃት ዘመቻ የብልጽግና ኃይሎችን ድል በማድረግ ብዙ ተጨማሪ ቦታዎችን መቆጣጠር መቻላቸውን ባወጡት መግለጫ ገልጸዋል። ርስታችን በማለት የራያ መሬትን ለመውሰድ ያቀዱት የአማራ አክራሪ ኃይሎች በአሁኑ ጊዜ የወሎና ዋግ ኽምራ ዞኖችን በማጣት ደረጃ ላይ ያሉ ይመስላሉ ሲል ወታደራዊ ተንታኞች ይናገራሉ። በአማራ ክልል እየተካሄደ ባለው ከባድ ጦርነት ደሴና ኮምቦልቻን በመሳሰሉት አካባቢዎች ላይ በሰዎችና በተሽከርካሪዎች ላይ እንቅስቃሴዎችን የሚገድብ ሰዓት እላፊ ገደብ መጣሉ ተዘግቧል። የዚህ ጦርነት ተጽዕኖ መቀጠል ቀደም ሲል በትግራይ ኃይሎች ስር የወደቁትን ራያና ወልዲያን የመሳሰሉትን ከተሞች በማስረሳት የንግድና ኢንዱስትሪ ማዕከል ወደ ሆኑት ደሴና ኮምቦልቻ የመከላከል እርምጃ እንዲወስዱ ጥሪያቸውን ወደ ማቅረባቸው ተቀይሯል። በዚህ የጸጥታ ችግር መከሰት ከፊንፊኔ ወደ ደሴና ኮምቦልቻ የሚደረገው የህዝብ ትራንስፖርት እየተደናቀፈ መሆኑን ከምንጮች ለመረዳት ተችሏል። በተያያዘ ዜናም ከጦርነቱ ስጋት የተነሳ ብዛት ያላቸው ተፈናቃዮች ከደሴ ወደ ኮምቦልቻና ከኮምቦልቻ ወደ ሀሪቡና ከሚሴ በመሸሽ ላይ መሆናቸው ምንጮች ጨምረው ገልጸዋል። የተመድን የሰብአዊ እርዳታ የጫነ አውሮፕላን በመንግስት የአየር ድብደባ ሰበብ መቀለ ማረፍ ሳይችል መቅረቱ ተዘገበ። የተባበሩት መንግስታት ድርጅትን የሰብአዊ እርዳታ የጫነ አውሮፕላን በትላንትናው ዕለት መንግስት ባካሄደው የአየር ጥቃት ምክንያት መቀለ ማረፍ ሳይችል መቅረቱን ሮይተርስ የዜና ወኪል ዘግቧል። የዜና ወኪሉ 2 የሰብአዊ እርዳታ ሰራተኞችን ጠቅሶ እንዳሰፈረው አውሮፕላኑ መቀለ ማረፍ ሳይችል ወደ አዲስ አበባ ተመልሷል። ሆኖም ጉዳዩን በተመለከተ የተናገሩት የመንግስት ኮሚኒኬሽን አገልግሎት ሚኒስተር ለገሰ ቱሉ በራሳቸው ምክንያት ካልሆነ በስተቀር የአየር ድብደባውና የሰብአዊ እርዳታ ጫኝ አውሮፕላን እንቅስቃሴ አይገናኝም ማለታቸውን አይን አሳስቧል። ሰዓቱ የተለያየ መሆኑን የገለጹት የመንግስት ኮሚኒኬሽን አገልግሎት ሚኒስቴሩ መዳረሻቸውም የተለያዩ ናቸው ማለታቸውን ተመልክቷል። መንግስት በአስቸኳይ ጊዜ መረጃ ማጣሪያ ገጹ ባወጣው መግለጫ የአሸባሪው የህወሓት ማሰልጠኛ ማዕከል በትላንትናው ዕለት የአየር ጥቃት ኢላማ ሆኗል ብሏል። ማዕከሉ ለህወሓት ወታደራዊ ስልጠና ከመዋሉ በፊት የኢፌድሪ መከላከያ ማሰልጠኛ ማዕከል እንደነበረ ነው የተገለጸው። በትላንትናው ዕለት በኢትዮጵያ አየር ኃይል በሳምንቱ ለ4ኛ ጊዜ የተፈጸመው የአየር ድብደባ ንጹሃንን ለጉዳት ዳርጓል በማለት ህወሓት በሚቆጣጠራቸው መገናኛ ብዙሃን ተዘግቧል። ተመልካቾቻችን ለዕለቱ ያልናቸው ዜናዎች እኚህ ነበሩ። ከቀሪ ሽኒጋ ፕሮግራሞች ጋር መልካም ቆይታ